ሰላም ጤና ይስጥልኝ ውድ ፋስት ዴሊ ተከታታዮች፣ ለአሁኑ መደመጥ አለባቸው ያልናቸውን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን ለከፍተኛ ጦርነት የተዘጋጀ የሚገኘው ህወሓት ከድንበር ያልተጠበቀ ዱብዳ ደርሶበታል። ህወሓት የምዕራቡን ግንባር ሰብሮ እንዲገባ የተማመነበት ኃይል ድንበር ላይ መርገፉ ተሰምቷል። ከድንበር የወጡ መረጃዎች በቤኒሻንጉል ቀጠና በተቀጣጠለው ጦርነት ሱዳን የሚገኘው የአርሚ 7 ታጣቂዎች በብዛት ማለቃቸው ተነግሯል። አነጋጋሪውን መረጃ በዝርዝር ይዘን እንመለስበታለን። በሌላ በኩል ደግሞ 6 አውሮፕላን ሙሉ ከባድ መሳሪያና ድሮን ከነተተኳሹ ወደ ድንበር መንቀሳቀሱ ተሰምቷል። 41 ግዙፍ የአውሮፕላን ጭነቶችም ቢሾፍቱና አዲስ አበባም ብዛት ያለው ከባድ መሳሪያዎች መርገፋቸው ነው የተነገረው። በሌላ መረጃ ኢራን አምርራለች። ያለ ደም ስርየት የለም ያለችው ኢራን የትራምፕ መጨረሻ ቀርቧል ያለች ሲሆን ዋይት ሀውስን ያስደነገጠው ሲአይኤ እጅ የገባው ሚስጥር ደግሞ አነጋጋሪ ሆኗል። እንመለከታቸዋለን። ላይክና ሼር እያደረጋችሁ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሮቹ ተሻገርን። ለከፍተኛ ጦርነት የተዘጋጀ ለሚገኘው ህወሓት ከድንበር ያልተጠበቀ ዱብዳ ደርሶበታል። ህወሓት የምዕራቡን ግንባር ሰብሮ እንዲገባ የተማመነበት ኃይል ድንበር ላይ መርገፉ ተሰምቷል። ከድንበር የወጡ መረጃዎች ቤኒሻንጉል ቀጠና በተቀጣጠለው ጦርነት ሱዳን የሚገኘው የአርሚ 7 ታጣቂዎች በብዛት ማለቃቸውን ተከትለው ህወሓት የጦርነት እቅዱን ሊከልስ ሊገደድ እንደሚችልም ተነግሯል። የሱዳን የብሉ ናይል ክልል በሚገኘው ስትራቴጂካዊ የኩርሙክ አካባቢ ያለው የጦርነት ሁኔታ የኢትዮጵያን ትኩረት እየሳበ ነው። ኩርሙክ በኢትዮጵያ ድንበር አቅራቢያ የምትገኝ ቁልፍ ስፍራ በመሆኗ መንግስት ጦርነቱን በንቃት የተከታተለ መሆኑን መረጃዎች ያመለክታሉ። በሱዳን የቀጠለው ግጭት በድንበር ደህንነት፣ በህዝብ እንቅስቃሴ፣ በስደተኞች ፍሰትና በታጣቂ ቡድኖች እንቅስቃሴ ላይ ሊያሳድር የሚችለው ተጽዕኖ በኢትዮጵያ በኩል ክትትል የሚሻው ጉዳይ ከመሆኑ ጎን ለጎን በጦርነቱ በተሰለፉ የአርሚ 7 አባላት ላይ ጉዳት መድረሱን ተሰምቷል። ከህወሓት የጦር ክንፍ ጋር ቅርበት ካላቸው ወታደራዊ ምንጮች የተገኘው መረጃ እንደሚያመለክተው አርሚ 7 ኩርሙክን ለመያዝ የጀኔራል አልቡርሃን ጦር በሚያደርገው ውጊያ ላይ በግንባር ቀደምትነት ተሰልፏል። በዚሁ መረጃ መሰረት የአርሚ 7 አባላት በጦርነት ጉዳት ደርሶባቸዋል። መረጃውን ያጋሩ ምንጮች በውጊያው ለጊዜ ቁጥራቸው ያልታወቁ አባላት መገደላቸውንና መቁሰላቸውን አመልክቷል። የቆሰሉ የአርሚ 7 አባላት በመኪና ወደ ካርቱም ተወስደዋል። ከቆሰሉት መካከል አንዳንዶቹ ከባድ ጉዳት የደረሰባቸው እንዳሉም ተናግሯል። በጦርነቱ የበላይነት መያዙን ያመለክተው የአልቡርሃን ጦር ከተማዋን መቆጣጠሩን ቢያስታውቅም ከታጣቂዎቹ ወገን የተሰጠ ማረጋገጫ ወይም ማስተባበያ የለም። የተጠቀሰችውን ቁልፍ የመሳሪያና የኮንትሮባንድ ማስተላለፊያ መስመር ለመያዝ በተደረገው ውጊያ ላይ ከፍተኛ ጉዳት መድረሱን ግን ከሱዳን የሚወጡ መረጃዎች አመልክተዋል። በሱዳን የተለያዩ ኃይሎች ስትራቴጂካዊ ቦታዎችን ለመቆጣጠር የሚያደርጉት ውጊያ በቀጠለበት ወቅት የድንበር አካባቢዎች ለአጎራባች ሀገራት የደህንነት ስጋት ሆነዋል። የኢትዮጵያ መንግስት ሉዓላዊነትንና የሀገር ግዛታዊ አንድነትን መጠበቅ ቅድሚያ የሚሰጠው ጉዳይ መሆኑን ለዚህም በማናቸውም መልኩ ዝግጅት እንዳለ በተደጋጋሚ መግለጹ ይታወሳል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ኢትዮጵያ ሉዓላዊነቷን ለመጠበቅ ዝግጁ መሆኗን ሲገልጹ ችግር የሚፈጥር አካል ካለ ምላሽ ለመስጠት የሚያስችል አቅም መደራጀቱን አመልክተዋል። ተንታኞች እንደሚገልጹት ኢትዮጵያ በሱዳን ድንበር አካባቢ ያለውን ሁኔታ በቅርብ የተከታተለች ሲሆን ስፍራው የሱዳንን ቀውስ ተከትሎ የስደተኞች ፍሰት፣ የመሳሪያ ህገወጥ ንግድ እና የታጣቂ ቡድኖች እንቅስቃሴ የሚበረታታበት ሊሆን ይችላል። ቀደም ባሉ ሪፖርቶች በኩርሙክ በኩል ኢትዮጵያን ለሚያጠቁ ኃይሎች ድጋፍ ለማድረግ እቅድ መያዙን የታጣቂዎቹን መሪ ጠቅሰን መዘገቡ አይዘነጋም። ጽምዶ በተባለው ህብረት የተካተቱ ነጻ አውጪ የሆኑ ታጣቂዎች ይህንን ኮሪደር እንዲጠቀሙ ለማስቻል ውጊያው ከሌሎች አቅጣጫዎች ይልቅ በዚህ በኩል እንደሚያመዝንም ተመላክቶ ነበር። በሁመራ አቅጣጫ ጦርነት ለመክፈት ዝግጅት እንዳለና የፋኖ የቅማንትና የሻዕቢያ ጦር በቅርብ ርቀት አብረዋቸው እንዳሉ በመግለጽ የአርሚ 7 ወታደር ቃለ ምልልስ የሰጠበት መረጃ ይፋ መሆኑም አይዘነጋም። በድንበር አካባቢ ስላለው ሁኔታ በይፋ ከኢትዮጵያ መንግስት በኩል ይህ ዘገባ እስከተጠናከረበት ጊዜ ድረስ የተባለ ነገር የለም። ይሁን እንጂ አካባቢ ወደ ታላቁ የህዳሴ ግድብ አቅጣጫ የሚያቀና በመሆኑ ከአየርና ከምድር አስፈላጊው ጥንቃቄ እንደሚደረግ በተደጋጋሚ ተመልክቷል። በቀጣይ መረጃ በሰሜን ኢትዮጵያ እየበረታ የመጣውን የጦርነት ስጋት ተከትሎ መንግስት ለመከላከያ ሰራዊት አዳዲስ የኃይልና የመሳሪያ ስምሪት እያደረገ መሆኑ ነው። እንደ መረጃ ምንጮች ከሆነ 6 አውሮፕላን ሙሉ ከባድ መሳሪያና ድሮን ከነተተኳሹ ወደ ድንበር መንቀሳቀሱ ተሰምቷል። 41 ግዙፍ የአውሮፕላን ጭነቶችም ቢሾፍቱና አዲስ አበባም ብዛት ያለው ከባድ መሳሪያዎች መርገፋቸውም ነው የተነገረው። ፌዴራል መንግስቱ 6 አውሮፕላን ሙሉ ድሮን ከነተተኳሹ ወደ ባህር ዳርና አፋር አውሮፕላን ማረፊያ የድሮን ማስተኮሻ ጣቢያዎች ማጓጓዙን የተመለከተ ጥብቅ መረጃ ወጥቷል። በተመሳሳይ ብዛት ያለው ሜካናይዝድ መሳሪያና ሎጂስቲክስ ወደ ትግራይና ኤርትራ ድንበር መላኩን የተነገረ ሲሆን ቢሾፍቱና አዲስ አበባም ብዛት ያለው ከባድ መሳሪያ ስለመራገፉ ተሰምቷል። የመከላከያ ምንጮች መረጃ እንደሚያመለክተው ከሆነ በሰኔ ወር ብቻ 41 ግዙፍ የአውሮፕላን ጭነቶች ከተባበሩት አረብ ኤሚሬትስ ወደ ኢትዮጵያ ገብተው ተረክፈዋል። ኢትዮጵያ ተረክባ የታጠቀቻቸው አዳዲስ ድሮኖች በምሽትም ሆነ በቀን ማጥቃት የሚችሉ እንዲሁም በከፍተኛ ርቀት ላይ በመሆን ቅኝት የሚያደርጉ መሆናቸውም ታውቋል። ባይራክታር ቲቪ2 የተባለው ቱርክ ሰራሽ የኢትዮጵያን ድሮን በአሁኑ ወቅት እስከ 40 ሺህ ጫማ ከፍ ብሎ ቅኝት የሚያደርግ ሲሆን ወደ ማረፊያቸው ሳይመለሱ ከአንድ ቀን በላይ ቅኝት
ቅኝት የማድረግ አቅም እንዳላቸውም ታውቋል። የኢትዮጵያ ሀገር መከላከያ ሰራዊት የታጠቃቸው ድሮኖች ከቱርኩ ባይራክታር ቲቪ2ና ቤክታር ኤኬንጂ በተጨማሪ የቻይናውን ዊንግ ሎንግ 2 የኢራኑን ማሃጃር 6 እና የሩሲያውን ኦሪዮን ኢ ድሮኖች ኢትዮጵያ መታጠቋ በይፋ ሪፖርቶች ተመልክቷል። ከኢራኑ ማሃጃር 6 በስተቀር ሁሉም ድሮኖች ከ24 ሰዓታት በላይ ወደ መሬት ሳይመለሱ በአየር ላይ ቅኝት ማድረግና ኢላማን መምታት የሚችሉ ሲሆን ማሃጃር 6 መቆየት የሚችለው 12 ሰዓታት ብቻ እንደሆነ ተመልክቷል። ሁሉም ኢትዮጵያ የምትጠቀምባቸው ድሮኖች ከ6.5 ኪሎ ግራም እስከ 22 ኪሎ ግራም የሚመዝኑ ቦምቦችን ከአየር ወደ ምድር የሚተኩሱ እንዲሁም ከአየር ወደ አየር የሚወነጨፉ ሚሳኤሎችንና ተጨማሪ ቦምቦች እንደሚጠቀሙም ታውቋል። የኢትዮጵያ መንግስት በሀገር ውስጥ አጥፍቶ ጠፊ ድሮኖችን ማምረት እንደጀመረና ወደ ጎረቤት ሀገራት በሽያጭ እያቀረበ መሆኑን ይፋ ማድረጉም ይታወሳል። ይህ በእንዲህ እንዳለ ከውጭ ሀገር ተገዝተው የሚጓጓዙ ወታደራዊ ጭነቶችም ያለማቋረጥ ወደ ኢትዮጵያ መጓዝ ከጀመሩ ከአንድ ወር በላይ ማስቆጠራቸው የተነገረ ሲሆን ጭነቶቹም በቢሾፍቱ አየር ኃይል ግቢ፣ በቦሌ ዓለም አቀፍ አውሮፕላን ማረፊያና በባህር ዳር ዓለም አቀፍ አውሮፕላን ማረፊያ ሲራገፉ መቆየታቸውንና አሁንም መቀጠላቸውን መረራዎችን የሚከታተሉ የመረጃ ምንጮች ሪፖርት ያመለክታሉ። ባሳለፍነው የሰኔ ወር ብቻ 41 ያክል የጭነት አውሮፕላኖች ከዩናይትድ አረብ ኤምሬት የአየር ኃይል ቤዞች ተነስተው ወደ ኢትዮጵያ መብረራቸው ተመልክቷል። በመጨረሻም ኢራን ከወራት በፊት በተከፈተባት ጦርነት ጠቅላይ መሪዋንና ከፍተኛ ባለስልጣናቷን የገደሉባትን ፕሬዚዳንት ዶናልድ ትራምፕን ለመቀበል አዲስ እቅድ ማውጣቷ ተዘገበ። ኢራን በፕሬዚዳንት ትራምፕ ላይ ግድያ ለመፈጸም አዲስ እቅድ ማዘጋጀቷን በተመለከተ እስራኤል ለአሜሪካ መረጃ መስጠቷን ዋል ስትሪት ጆርናል ጋዜጣ ዘግቧል። የአሜሪካን መሪ እኔን ሊገድሉ ይፈልጋሉና ስሜ በሁሉም ዝርዝራቸው ውስጥ ይገኛል በማለት ፕሬዚዳንት ትራምፕ መረጃው እንዳሳሰባቸው ከቅርብ ጊዜ ወዲህ ጉዳዩን በይፋ አንስተው በተደጋጋሚ መናገራቸውን እንደሚመለከት ጋዜጣው ዘግቧል። እስራኤል የኢራንን እቅድ በተመለከተ ለፕሬዚዳንት ትራምፕ የሰጠችው መረጃ ከ2 ዓመት በፊት ፔንሲልቬኒያ ውስጥ የተደረገባቸውን የግድያ ሙከራ የሚያካትት ሲሆን ፕሬዚዳንቱም መረጃውን ከደህንነት ስጋት ባሻገር ለፖለቲካ ዓላማቸው የተጠቀሙበት መሆኑን አመልክቷል። የትራምፕ ተቺዎች መረጃውን ትራምፕ ከህዝቡ ድጋፍ ለማግኘት የሚጠቀሙበት ነው ቢሉም የኢራን አብዮታዊ ዘብ በቀድሞ የትራምፕ ብሔራዊ ደህንነት አማካሪ በነበሩት ጆን ቦልተን ላይ ያደርገውታል የተባለው የግድያ ሙከራ በትራምፕም ላይ ሊፈጸም ይችላል የሚል ስጋት ፈጥሯል። ከአውሮፓውያኑ 1950 ወዲህ የአሜሪካ ፕሬዚዳንቶች በነበሩት ጆን ኤፍ ኬኔዲ ላይ በተፈጸመው ግድያ አንስቶ በትሩማን በፎርድ እና በሬጋን ላይ ያልተሳኩ የግድያ ሙከራዎች ተፈጽመዋል። አንዳንዶች የግድያ ሙከራዎች የፖለቲካ ድጋፍ ለማግኘት ጥቅም ላይ ይውላል ቢሉም ፕሬዚዳንት ትሩማን እና ፎርድ ከተሞከረባቸው ግድያ በኋላ በህዝብ ዘንድ የነበራቸው ተቀባይነት ሲያሽቆለቁል፣ ሮናልድ ሬጋን ግን ከተሞከረባቸው ግድያ በኋላ ተቀባይነታቸው ጨምሯል። በሌላ በኩል ደግሞ የተባበሩት አረብ ኤሚሬትስ ለወራት ጥቃት እየፈጸመች ካለችው አሜሪካ ጋር የምታደርገው ትብብር ዋጋ ያስከፍላታል ሲሉ አንድ የኢራን የምክር ቤት አባል ዝተዋል። በኢራን ፓርላማ ውስጥ የብሔራዊ ደህንነት ኮሚሽን አባል የሆኑት ኢስማኤል ኳስሪ የተባበሩት አረብ ኤሚሬትስ አሜሪካ በሀገራቸው ላይ እንደ አዲስ ከከፈተችው ጥቃት ጀርባለች ሲሉ ከሰዋል። በዚህም ምክንያት አሜሪካ እየፈጸመችው ላለው ጥቃት ኤሚሬትስ ከዋሽንግተን ጋር ባላት ትብብር የተነሳ ዋጋ ትከፍላለች ሲሉ የባህረ ሰላጤውን ሀገር አስጠንቅቀዋል። እስማኤል በተጨማሪም በኢራን ላይ የተፈጸመ ካለው ጥቃት ጋር በተያያዘ እየወሰደችው ባለቻቸው እርምጃዎች የተባበሩት አረብ ኤሚሬትስ ከኢራን ጠላቶች ጋር ተሰልፋለች፣ ለዚህም የሚያስከፍላት ዋጋ በጣም ከባድ እንደሚሆን ልታውቀው ይገባል ብለዋል። የኢራን ጦር ኃይሎች ጠቅላይ አዛዡ ቀደም ሲል እንዳስታወቁት ለወራሪ ኃይሎች ማንኛውም ድጋፍ የሚሰጥ ከኢራን የአጸፋ ቅጣት ይጠብቀዋል በማለት ያስተላለፉትን ማስጠንቀቂያ የምክር ቤት አባሉ አጽንኦት ሰጥተው ጠቅሰዋል። ስለዚህም ኤሚሬትስ በቀጠናው ያሉትን ለአሜሪካ ጦር ሰፈሮች በምትሰጠው ድጋፍ ምክንያት የባህር እንቅስቃሴ መስመሯ፣ የባቡርና የአየር ትራንስፖርት መሰረተ ልማቶቿ እንዲሁም የነዳጅና የጋዛ ተቋማቷ የኢራን ጦር ሰራዊት እርምጃ በሚወስድበት ጊዜ ዋነኛ ኢላማዎች ይሆናሉ በማለት አስጠንቅቀዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁን ለእናንተ ይመጥናሉ ብታዳምጧቸው ታተርፉበታላችሁ ብለን ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን ይዘን እስከምንገናኝ ቸር ቆዩ።